በ70 ዓመተ ምህረት እዚህ ከተማውን ለመውረር ደገኛው መጣ እየተባለ ከላይ ከደጋው አብሮ እየመጣ ከዚህ ከበራው ተሰብስቦ እየመጣ እዚህ ያለው ከተማ በ10 ቤት የሚቆጠሩ መሳሪያ ያላቸው ሰዎች ወጥተው በዚህ በኩል ሽና በዚህ በኩል ሽገዝ ለጦርነት ሲሰለፉ የሃይማኖት አባቶች መጽሐፍና ጥላ ይዘው አይሆንም እዚያ ላይ ዘመድ ያለውም ዘመድ በመላክ ወንዙ ድረስ በመሄድ እኔን መተህ ተራመድ በማለት እየተገዘተ እዚያው ላይ እርቅ እየተፈጸመ ከኋላ ንብረት ለመዝረፍ የመጣው ህዝብ አህያ የጫነ አቁማዳ ይባላል እንደዛሬ ማዳበሪያ አቁማዳ የተሸከመ ቅርጫት የተሸከመ ሴት በዚያው ተመልሶ እየሄደ እርቅ ተፈጽሞ በአንድ ቀን ጀንበር ይውል ነበር። ይሄንን የሚያረጉ መሬት ይቅለላቸው እነ መርጌታ መኮንን ብሩ እነ የንታ ምስክር እነ ቄስ ሁሩኝ ከክርስቲያን ከሙስሊም እነ ሐጅ ሱልጣን መሐመድ እነ ገበየው ቀኘ ሌሎችም ስማቸው ይደገፈኛል። በዚህ በጋፋት አካባቢ ብዙ ሽማግሌዎች አሉና አባ ምላሊ አካባቢ ያ ሆኖ ደም ሳይፈስ ንብረት ሳይዘረፍ ይመለስ ነበር። አሁን ግን ያልተሰራም ምናልባት ሃይማኖታቸውን ያውቁ ይሆን ሰዎች ስለ መጽሐፍ ትልቅነት አያውቁም። ስለ ቤተ ክርስቲያን ጥላ የሃይማኖት አባት ይዞ ሲወጣ ያምቢያው አይመለሱም ወይስ ከኛ ነው ጉድለቱ? ስለዚህ አሁንም ማድረግ የምንችለው ባለፈው ከንቲባ ስብሰባ ላይ ሐሳብ አቅርቤ ያለው ሁለት ነገሮች የከተማውና የገጠሩ የሃይማኖት አባት ቁርኝት ይፍጠርና በአንድ ላይ ሆኖ እዚህ ያሉት ለገጠር ላሉት ሃይማኖት አባቶች ይላኩ፣ እነዚያ ደግሞ እነዚያን ጠይቀው ለሀገር ሽማግሌ ያቀርቡልን፣ እስኪ ሐሳባቸው እንዲቀበሉ ይደረግ የሚል ሐሳብ አቅርበን ነበር ባለፈው። ይፈጸም አይፈጸም አላወኩም። ለምን እዚህ ያለ ሃይማኖት አባት ቀጥታ ቢሄድ እናንተ የመንግስት አካል ይሆናላችሁ ብዙ ታውቃላችሁ። ቀደም ሲል ከዛሬ ዓመት በፊት ባህር ዳር ዞን ላይ ስብሰባ አብረን ውለን ቀድመው የሄዱም የሀገር ሽማግሌና የሃይማኖት አባቶች ገርጨጭ ላይ ምን እንደተሰራ ታውቃላችሁ። ስለዚህ እዚህ ያለው ሰው ደግሞ እሱም ነፍስ ይዟል ያን ይፈራል። የሃይማኖት አባት ግን በተዋረድ የወረዳው ቤተ ክህነት ወደ ገጠሩ ይጻፈና ገጠር ያለው ይምጣና ተወያይቶ አንድ ላይ ግንባር ፈጥሮ ገጠር ያሉት የሃይማኖት አባቶች በሰላም ካነጋገሩ በኋላ እዚህ ያለውን የከተማውን የሃይማኖት አባትና የሀገር ሽማግሌ ጠርተው በአንድ ቦታ ላይ ብንነጋገር የተሻለ ይሆናል የሚል ሐሳብ ካሁን በፊት አቅርቤ ነበር። አሁንም ያንን ነው ማለት የምፈልገው። ሌላው ሁለተኛው ያን ጊዜ የሚያቀርበው ዛሬም ደግመዋለሁ። መንገድ ላይ ያሉ ዘራፊዎች አበሽመል ላይ ከመንደር ውስጥ እኮ ነው የሚዘርፉት። መንደር ውስጥ ግድግዳ ተገድፎ እዚያ መሳሪያ ይዞ የተቀመጠ ሰው አለ። የሚገርማችሁ ነገር ወረድ ስትሉ ወደ ፈረሰጋ መገንጠያው ላይ ጉብሪት ላይ ምን እንደዚያው ነው። ይሄንን ሐሳብ ባለፈው አቅርቤያለሁ። በመስመር ዳር ለዳር ያሉ ሰዎች ከጎጥ እስከ ጎጥ ራሱ ህዝቡ ተደራጅቶ ቢቻል ሃይ ብሎ የሚመልስበትን ባይቻል ይሙት አይባልም በቂ መረጃ እንዲሰጥ በዚህ በኩል ተደራጅቶ ካልሆነ በስተቀር ይሄው እዚህ የዘመዴ ቤት አለ መኪና ሲመጣ ቶሎ ወጣለሁ እዚህ አደባባው ላይ ዘርፌ ዞር በየዚህ ቤት አንዱ ዘመዴ ወይም ደግሞ ካጋሬ ጋር ገባለሁ ማለት ነው። ከሩቅ እየመጡ አይደለም ብቻቸውም ባይሆኑም ዋናው እዛው አካባቢ ያለ ሰው ኃላፊነቱን ሊሰጥ ይችላል። እና የሀገር ሽማግሌም የሃይማኖት አባትም ህዝብ ሲያልቅ አገርም እንደዚህ ሲደፈር ዝም ብሎ ማየት ስለማይገባ ህይወቱን በማይሰዋበት መልኩ ቢያንስ በምክር እዚህ ያለው ቤተክርስቲያን ወደ ገጠሩ ቤተክርስቲያን እዚህ ያለው መስጊድ ወደ ገጠር ወዳለው መስጊድ እየላከ በጧት ማታ ስለሚገናኙ ሐሳቡን አቅርበው አዋይተው ቢያቀራርቡን በተዋረድ ቢያዝ ጥሩ ነው ማለት ፈልጌ ነው። ሌላው ሁሉም ነገር ተነግሯል፣ ተዳስሷል። የሚፈጸም ያርግልን። አመሰግናለሁ።